ዩኤኢ ዜግነት መስጠት ጀመረች። ግን እስከ መጨረሻው አዳምጡኝ። ባይዘዌ ከዚህ በፊት ስለ ጎልደን ቪዛ በተደጋጋሚ ነግረናችሁ ነበረ። ከዋናው የመኖሪያ ፍቃድና በጎልደን ቪዛ ያለው መካከል ልዩነት በጣም ብዙ መረጃዎች የኛ ቪዲዮዎች ላይ አስተዋውቀን ነበር። አሁን ግን ጎልደን ቪዛ ወይም ይሄ የ10 ዓመቱ ቪዛ ላይ ተጨማሪ የተስተካከሉ መረጃዎች አሉ። ለምሳሌ ማንኛውም ያደጉ ሀገሮች በተለይ ዜጎቻቸውን የትኛውም ዓለም ላይ ሲሆኑ እንደሚንከባከቧቸው ሁሉ ማንኛውም የጎልደን ቪዛ ሆልደር እዚህ ዱባይ ላይ ቤት በመግዛትም ይሁን በተለያዩ አጋጣሚዎች ይህን ቪዛ ያገኘ ሰው ከዱባይ ውጪ ሆኖ ለምሳሌ የተፈጥሮ አደጋ የሆነ ችግር ቢደርስበት የዩኤኢ ገቨርንመንት በራሱ የሬስኪው ቲሞች ካላችሁበት ቦታ መጥተው እንደሚያድናችሁ ይሄ ጎልደን ቪዛ ላይ ተጨምሯል ማለት ነው። ሌላው ነገር ምንድነው? ለምሳሌ ሌላ ሀገር ላይ ሆናችሁ ፓስፖርታችሁ ወር አይዲያችሁ ቢጠፋ ምንድነው የተደረገው? ለነዚህ ጎልደን ቪዛ ሆልደሮች ዩኤኢ ኤምባሲ በየሀገሩ ላይ አለና ያን ኤምባሲ ኮንታክት አድርገው በ30 ደቂቃ ውስጥ የመውጫ ደብዳቤ ወይም ወረቀት እንዲያገኙ ያደርጋቸዋል ማለት ነው። ሌላው ነገር ይሄንን ሰፖርት ለማግኘት 24 ሰዓት 7 ቀን ሙሉ ኦንላይን ሆነው ስልክ ብትደውሉ አንስተው ፕሮሰሱን አሬንጅ የሚያደርጉላችሁ ዩኤኢ ገቨርንመንት አሳይን ያደረጋቸው ቲሞች አሉ። ሌላ ደግሞ ለዚህ ጎልደን ቪዛ ሆልደሮች የዩኤኢ ገቨርንመንት ፋሚሊ ሰፖርት ያደርግላቸዋል። ለምሳሌ የዚህ ጎልደን ቪዛ ሆልደር አንድ ቤተሰብ አካል ሌላ ሀገር ሆኖ አያድርስና ሞት ቢደርስበት ሙሉ ቤተሰቡን ሰፖርት እንደሚያደርግና ሙሉ ደግሞ የቀብር ስነስርዓቱን ኤቭሪቲንግ ገቨርንመንቱ ከቨር እንደሚያደርግ ተናግሯል። ስለዚህ ይህን ጎልደን ቪዛ ለማግኘት እኛም ጋር ስትመጡ አንደኛ ፕሮሰስ እናደርግላችኋለን፣ ሁለተኛ ደግሞ 2 ሚሊዮን ድርሃም እና ከዛ በላይ ወርዝ የሚያደርግ ቤት 24% ብቻ በመክፈል የዚህ እድል ተጠቃሚ መሆን ትችላላችሁ። ስለዚህ ጋይስ ምንድነው የምትጠብቁት? ኑና ቤታችሁ ግዙ።